ወላዲ መለኮት፣ ተወላዲ መለኮት፣ ሰራጺ መለኮት ማለት ይገባል ወይስ አይገባል? ለምን? መለኮት በአካል ሶስት ብሎ መለኮት የተባለ አካል አለ ብሎ መናገር ይቻላል ወይስ አይቻልም? በአንቀጸ ሥላሴ ላይ በባህሪ በአካል በግብር ጉዳይ ላይ ያለው ከመለኮት ጋር ተያይዞ የሚቀጸለው ምን ይባላል? ምንስ አይባልም? እግዚአብሔር ማለትና መለኮት ማለት የተለያየ ነው ወይስ የተለያየ አይደለም? ለምን? የሚለያዩበት አለ፣ አንድ የሚሆንበት መንገድ አለ። እነዚህ ጉዳዮችን በተመለከተ ዛሬ የምንመካከርበት ርዕሰ ጉዳዮች ይሆናሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምንሰነበታችሁ ቸር ልዑል አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እንደ ቅዱስ አምላካችን ፈቃድ መለኮት በተመለከተ በፍኖተ እግዚአብሔር እንዴት ይተረጎማል፣ እንዴት ይታያል? ፍኖተ እግዚአብሔር የሚለውን መጽሐፍ የሊቁ አለቃ ህሩይ ፈንታ የሚባሉት ኢትዮጵያዊ ምሁር፣ ኢትዮጵያዊ ሊቅ፣ ኢትዮጵያዊ ጸሐፊ ምስጢረ ሥላሴ በተለየ መልኩ አትተው መጽሐፍ አስቀምጠውልን ሂደዋል። የዚህን ሊቅ ታሪክ እውነት ለመናገር በተለያየ መልኩ ስለምታገኙት አንብቡት። በዋናነት ግን ብዙ መጽሐፍት የጻፏቸው ይኖሩ ይሆናል። እኔ የማውቀው ፍኖተ እግዚአብሔርን የሚለው መጽሐፋቸውን ነው። ፍኖተ እግዚአብሔር የሚለው መጽሐፋቸው በጣም በሚገርም ሁኔታ በምስጢረ ሥላሴ ውስጥ ያለው ጉዳይ በደንብ ያብራሩበት ነው። እንደምታውቁት ሃይማኖተ አበው በጣም ባህር ነው። ከዛ ባህር አውጥቶ ለኛ በሚሆን መልኩ ያብራሩበት መንገድ ደግሞ ሌላ ባህር ሆኖ ታገኙታላችሁ። ፍኖተ እግዚአብሔር በዚህ መጽሐፍ ላይ በዋናነት ሥላሴን ያብራሩበትና ይበልጥ ደግሞ መለኮትን በተመለከተ በጣም የተብራራበት ነው። ይሄ ማለት በመጽሐፍ ላይ በአብዛኛው በአጠቃላይ 15 አንቀጽ ያለው መጽሐፍ ነው። መጽሐፍ ዳሰሳ እያረኩኝ አይደለም፣ እንድታነብ ጥቆማ ለመስጠት ያህል እንጂ። ስመ አካል ምንድን ነው? ስመ ኩነት ምንድን ነው? ስመ ግብር ምንድን ነው ይሉና ከመለኮት ጋር ያለው ጉዳይ ያብራሩታል። ማለት መለኮት ለስመ አካል ሲቀጸል፣ መለኮት ደግሞ ለስመ ግብር ሲቀጸል፣ መለኮት ለስመ ኩነት ሲቀጸል እንዴት ነው የሚብራራ የሚለው ነገር በተለየ መልኩ የሚገልጹበት ነው። በዋናነት ግን ይህንን መጽሐፍ መለኮት ወላዲ፣ መለኮት ተወላዲ፣ መለኮት ሰራጺ አይባልም ወይም እንደዛ ማለት አይጠበቅብንም ለማለት ለማብራራት የሄዱበትን ርቀት በዋናነት ታገኛላችሁ። ለምንድን ነው እንደዛ የሚሆነው ይሉና በመጽሐፍ ላይ እንደምታውቁት መለኮት አብ፣ መለኮት ወልድ፣ መለኮት መንፈስ ማለት ይቻላል ይላሉ። መለኮት አብ ብለህ ስታበቃ መለኮት ወላዲ ማለት ለምንድን ነው የማትችለው የሚለውን እና እንዲህ ካልክ ምንድን ነው የሚመጣብን፣ በሥላሴያችን ላይ ምን ያመጣብናል የሚለውን ሀተታ በዋናነት ያብራራል። በዋናነት ያብራራል። እንደዚህ ከሆነ መምህራችን ምን እያሉን ነው የሚለውን በተወሰነ መልኩ እንረዳው ወይም ደግሞ እንስማው እስኪ በጋራ ሆነን ከመምህራችን ጋር። እንደምታውቁት ጸጋሰ ይላሉ መግቢያቸው ላይ፣ ጸጋሰ ኢትተወሃብ ዘእንበለ ለትሑታን ወፈድፋደሰ ለምኑናን ወለየዋሃ የሚል የዮሐንስ አፈወርቅን ድርሳን ሐሳብ አምጥተው ነው የሚያትቱት። ማለታቸው ነው ዕውቀት ጸጋ ነው። ይበልጥ ደግሞ ነገረ ሥላሴን ማወቅ ደግሞ የበለጠ ጸጋ ነው። ነገረ ሥላሴ ማወቅ ማለት ነገረ ሃይማኖት ማወቅ ነው። ነገረ ሥላሴ ማወቅ ማለት ነገረ ሃይማኖት ማወቅ ማለት ነው። ነገረ ሥላሴ ማወቅ ማለት ደግሞ መታደልም ጸጋም ጭምር ስጦታ ነው። ስጦታ ነው ማለት እግዚአብሔር ስለ እግዚአብሔርነቱን እንድንረዳው ካልፈቀደልን ካልተገለጠልን በስተቀር በራሳችን የፍልስፍና ሐሳብ አካሄድ አምላከ ቅዱሳን እዚህ እንደዚህ ነህ በዚህ ነህ ብለን ማብራራትም መግለጽም ከኛ አእምሮ በላይ ስለሆነ ነው። ስለዚህ ይህችን ዕውቀት የምትሰጠው አሉ ይህችን ዕውቀት የምትሰጠው ለተዋረዱ ይልቁንም ለተናቁና ቅንነት ላላቸው ነው እንጂ
ለትዕቢተኞች አትሰጥም ይላል። ዮሐንስ አፈወርቅ ድርሳን 3 ላይ ያለው ሐሳብ መነሻ አድርገው ነው የሚኖሩት። ስለዚህ በፍቅር በትህትና በፈሪሃ እግዚአብሔር ካልሆነ በስተቀር ቀጥዬ ስለማብራራው የነገር ሃይማኖት ጉዳይ በትዕቢት ሆኖ መገለጥ የሚቻል አይደለም ይሉና ወደ መጀመሪያ ጥያቄያቸው ይሄዳሉ ማለት ነው። ወደ ምክንያተ ጽሕፈታቸው ይሻገራሉ። ምክንያተ ጽሕፈታቸው ምንድነው? ወላዲ ለምንድነው የጻፍኩት ብለው ሲያብራሩ ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት ማለት አይገባም፣ እንደዚህ አልን ማለት አሉና ታሪኩን አተቱት። የኢትዮጵያውያን ሊቃውንት አሉ ቃል ሥጋ ኮነ የሚለውን ንባብ ከምስጢር ጋራ ተመልክተው መለኮትና ትስብእት ተዋህደው አንድ አካል አንድ ባህሪ በመሆናቸው ክርስቶስ የአምላክነትንም የሰውነትንም ስራ በአንድ ፈቃድ ይሰራል ብለው እምነታቸው ገልጠዋል አሉ። በደንብ ስንመለከተው አሁን ከፈቃድ ከመንግስት ከምን ጋር ተያይዘ ሥላሴ ሲነገር በጣም በጥንቃቄ ርባኤ እንዳይኖር ሁለትነትም እንዳይኖር እዚህ ምን አለ? ቃል ሥጋ ኮነ የሚለውን መለኮት ከትስብእት ተዋህደዋል። መለኮት ከትስብእት ከተዋሃደ በኋላ አንድ ባህሪ በመሆናቸው ክርስቶስ ስግው ቃል ክርስቶስ የአምላክነትንም የሰውነትንም ስራ በአንድ ፈቃድ ነው የሚሰራው፣ በአንድ ፈቃድ ይሰራል ብለው ያምናሉ ኢትዮጵያውያን ሊቃውንት አሉ። ካቶሊካውያን ግን ይላሉ ሊቁ፣ ካቶሊካውያን ግን ባህሪማ ተዋሃደ ካላችሁ የሥላሴ ባህሪ አንድ ከሆነች ማለት ባህሪ የሥላሴ አንድ ስለሆነ ማለት ነው። ባህሪ ተዋሃደ ካላችሁኝ ባህሪ የሥላሴ ደግሞ አንድ ስለሆነ ታዲያ የተዋሃዱ ሶስት ናቸው እንዴ? ሶስቱ ሰው ሆኑ እንዴ ይልባችሁ። መለኮት በአካል ሶስት መባል አለበት አሉ። ተመልከቱ፣ መለኮት በአካል ሶስት ማድረግ ማለት ነው። አደገኛ ስህተቱ ይሄ ነው። ይሄ ደግሞ እንዲህ አይነት ትምህርቱን ደግሞ በዋናነት የያዘው የክህደት ስም ዮሐንስ ተአቃቢ የሚባለው ነው። የስሙ መጣሪያ በሚባል ደረጃ በዚህ ውስጥ የወደቁ መዓት አሉ። ከዮሐንስ በፊትም ሂስቶሪካሊ እንዳሉ ይነገራል። ጎልቶ የመታየቱ ጉዳይ ነው የመፍቅርና ሂደት ብዙ ጊዜ በነገራችን ነው። ይሄ ማለት ወልድ ፍጡር ነው የሚለው በአርዮስ የተጀመረ ነው ማለት አይደለም። ጳጳስ ሆኖ ጎልቶ አብራራው ማለት ነው። ስለዚህ በአርዮስ ከአርዮስ በፊትም የነበሩ ከአርዮስ በኋላም ስላለው አርዮሳዊነት ነው በአጠቃላይ ነው ውግዘት የሚባለው ወይም የተወገዘው ሐሳቡ ቃሉ ማለት ነው። እና ዮሐንስ ተአቃቢ አጠቃላይ ሂደታቸው መለኮት በአካል ሶስት ነው ብሎ አብ የራሱ መለኮት፣ ወልድ የራሱ መለኮት፣ መንፈስ ቅዱስ ደግሞ የራሱ መለኮት አለው አስብሎ ስለዚህ ወልድ በተለየ አካሉ የራሱ መለኮት ይዞ ተዋሃደ ለማለት የራሱ ባህሪ ይዞ ተዋሃደ ለማለት ይገባል የሚል የካቶሊክ ትምህርት መጣ። ይሄ በመሆኑ ምን ሆነ? መለኮት በአካል ሶስት ነው። ይሄ ደግሞ ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት ማለት ይገባናል የሚለውን አዲስ ትምህርት ፈጠሩ። ይሄ በጣም አደገኛ ነገር ነው አሉና የኢሳይያስን ቃል ጠቀሱ። ምን የሚል? ዝቅ ያለው ሁሉ ከፍ ይበል የሚለውን በጣም የሚገርም እኮ ነው። ማይምቅ የሚለውን ዝቅ ያለውን የሚለውን የሚልቅ ሲተረጉሙት ዝቅ ብለዋል። ዝቅ ያለው የትኛው ነው ሲባል ሰባልዮስ የሚባለው መናፍቅ አሉና ገጸ ሥላሴ ወደ አንድ አመጣው። ገጸ ሥላሴ ግን ሶስት ገጽ ማለት ይጠበቅብሃል። ሶስት ገጽ ከማለት ወርደህ አንድን ገጽ ያልክ ዕለት ሰባልዮሳዊ ትባላለህ እና ሶስት መባል ያለበት አንድ ገጽ በማለት ዝቅ ብለዋልና ከፍ ይበል ወደ ሶስት ገጽ ብለው ይሄኛውን ትርጉም በዚህ መልኩ አብራርተውታል። የሚደንቅ ማለት ነው። በኢሳይያስ 40:35 ላይ ያለው ኃይለ ቃል ነው እና አንድ ገጽ ለሚሉ ዝቅ ብላችኋልና ገጽና አሳንሳችኋልና ሶስት ገጽ መባል ሉያነ ገጽ ስለሆኑ ወደ ላይ ከፍ በሉ ማለት ባህሪ መለኮት አንድ የሚያደርጋቸው በሶስቱ አካላትና በሶስት ገጻት ይመን
የሚለውን የዮሐንስ ዘአንጾኪያ ትምህርትን መነሻ ጥቅስ አድርገው ይተረጉማሉ። ነተአመን በሰለስቱ አካላት ወበሰለስቱ ገጻት ነተአመን በሰለስቱ አካላት ወበሰለስቱ ገጻት እንተ አሐዱ ባሕርየ መለኮት በአንዲት መለኮት ሶስት ገጻት ሶስት አካላት ማለት ካልቻልክ ሰባሌሳዊው ዮሐንስ ተዓቃቢ ደግሞ ሶስት አካል ሶስት መለኮት ወደሚለው ነገር እየሄደብህ ይሄዳል የሚለው ትምህርት ስላለ ነው ይህንን ጽሕፈቴን መነሻ አድርጌ ያሰብኩትና ዮሐንስ ተዓቃቢ ተቃወምኩ፣ ትምህርታቸውን አልደግፈውም ብለው ሊቁ ይነሳሉ። ስለዚህ መጀመሪያ ማብራሪያቸውና መልስ የሚሰጡበት ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት ይባላል ወይስ አይገባም ማለት ይጠበቅብናል ወይስ አይጠበቅብንም የሚለው ነው። ስለዚህ የኚህ ሊቅ ሐሳብ ወይም ማብራሪያ ምንድነው? አይባልም። ወላዲ መለኮት ተወላዲ መለኮት ወላዲ አብ ይባላል። መለኮት አብ ይባላል። መለኮት ወልድም ይባላል። መለኮት መንፈስ ቅዱስም ይባላል። ይህችን መለኮት አብ፣ መለኮት ወልድ፣ መለኮት መንፈስ ቅዱስ የሚለው ግን መለኮት ወላዲ ወደሚለው ሊያስከደው አይገባም። ለምን? መለኮት የምታገናዛዝበው አካላትን ስለሆነ። በጣም ቢነቅ ምስጢር ነው ያብራሩት በእግዚአብሔር አወቀ። መለኮት አካላትን ያገናዝባል እንጂ ግብራትን አይደለም እያገናዘበ የግብራትን ማገናዘብ አይደለም የመለኮት ስራ። ስለዚህ አካላትን እያገናዘበ የሚለው መለኮት ከመሆኑ ጋር ተያይዞ መለኮት ለአካላት በቀጸልከው ልክ ለግብረ ሥላሴ ለግብሩ ወይም ለኩነቱ መስጠት ተገቢ አይደለም። ሲጀምርም እኮ አሉ ሊቁ ወላዲው አብ ተወላዲና ሰራጺ፣ ተወላዲውም ወላዲና ሰራጺ፣ ሰራጺውም ወላዲ ተወላዲ ሊሆን የማይችል እስከሆነ ድረስ ለአብ የሰጠኸውን ስም ብቻም ሳይሆን አገላለጽም አካላዊነትም ጨምረህ ለግብሩ እንደማትሰጠው ሁሉ ለኩነቱ እንደማትሰጠው ሁሉ መለኮት አብ የሚባል ፈቅደን መለኮት ወላዲ ማለት ግን አንፈቅድም አንልንም። እና ሰዎች የሳቱት መለኮት አብ በማለታችን ሶስት መለኮት ያለ መስሏቸው ነው አለ። መለኮት አብ፣ መለኮት ወልድ፣ መለኮት መንፈስ ቅዱስ ስንል ሶስት መለኮት ያለ መሰላቸውና መለኮት ወላዲ፣ መለኮት ተወላዲ፣ መለኮት ሰራጺ አልና ሶስት መለኮት አደረግነው። ተመልከቱ። ምክንያቱ አብ ወልድ መንፈስ ቅዱስ ሶስትነት ቅዱስ ነው። ሶስት መለኮት ያለ አስመሰለውና ወልድ በተለየ አካሉ ከራሱ መለኮት ጋር የማትገናዘብ መለኮት እንደመስጠት ይሆናል። ይሄ ሳቱ። እኛ እኮ ያልነው ይሄ አብ ያችን መለኮት አብ፣ መለኮት ወልድ፣ መለኮት መንፈስ ቅዱስ ማለታችን አካላትን የምታገናዘብ ልዩ መለኮት አለች ለማለት ነው እንጂ ሶስት መለኮት አለ እኮ እያልን እኮ አይደለም። ስለዚህ መለኮትን ሶስት አካል አድርጎ መስጠት መሰየም በጣም አደገኛ ነው። መለኮትን ወላዲ ተወላዲ ሰራጺ ማለት ሶስቱ አካላት ማለት አካላት ሲባል ሁሉ ጊዜ ትዝ ሊለን የሚገባው ወልድ መንፈስ የሚለውን መጠሪያም ጨምሮ ነው። በነገራችን ስሙ አካል ነው፣ አካሉም ስሙ ነው። ስሙ አካል ነው፣ አካሉ ስሙ ነውና ነው። ስለዚህ ሶስቱ አካላት መለኮት የሚለውን አይተ ሶስት መለኮት ካል ችግር ነው። በተመሳሳይ መልኩ በዚህ አጋጣሚ እግዚአብሔር አብ ማለት ይቻላል፣ እግዚአብሔር ወልድ ማለት ይቻላል፣ እግዚአብሔር መንፈስ ማለት ሶስት እግዚአብሔር ማለት ግን በጣም ስህተት ነው። ስለዚህ አንድ እግዚአብሔርነት ነው ያለው። መለኮት አብ ስንልም እንደዛ ነው፣ መለኮት ወልድም ስንልም እንደዛ ነው። እንደዛ ማለታችን ግን አንድ መለኮት እንደምንለው አካላትን የሚያገናዝብ አንድ መለኮት አለ ለማለት ለማስረዳት የምንጠቀምበት እንጂ ይህንን አገላለጽ ለግብረ ሥላሴ ሰጥተን በግብራቸው ጠርተነው ሶስት አካልነት ሊያሰኝ በሚችል መልኩ ሊተረጎም አይገባም ይላል ሊቁ በሚደንቅና ውብ በሆነ አገላለጽ ማለት ነው። ስለዚህ ሶስቱ አካላት ማለት መለኮት የተባሉበትን ምስጢር ባለማስተዋል እንዳይካሄድና ሶስቱ ሊቃውንቱ ሶስቱ አካላት መለኮት ብሎ ማመናቸው መለኮት በአካል ልዩ ነው ብለው አይደለም። መለኮት በአካል ልዩ ነው የየራሳቸው መለኮት አላቸው እያልን አይደለም።
ታዲያ ምንድነው ካልከኝ አንድ መለኮት በሶስቱ አካላት ልዩ ነው ብለን ሳይሆን አንድ መለኮት በሶስት አካላት ህልው ነው ብለው ነው እንጂ ይላል። አንድ መለኮት በሶስት አካላት ልዩ ነው ብለው አይደለም። እና ታዲያ አንድ መለኮት በሶስት አካላት ህልው ነው ብለው ነው እንጂ ይሉናል። የቤተክርስቲያን አስተምህሯችን ይሄ ነው። ስለዚህ ሶስት መለኮት መባላቸው አንድ መለኮት በሶስት አካላት ህልው ሆኖ ሶስቱ አካላት ማለትም አብ ወልድ መንፈስ ቅዱስ ስላገናዘበ ነው እንጂ መለኮት በአካል የተለየ ሆኖ አይደለም። መለኮት በአካል የተለየ ቢሆን ሶስቱ ሁሉ ባልተጠሩበትም ነበር። ለምን? አብ የሚለው ሶስቱ አይጠሩበትም፣ ወልድ የሚለው ሶስቱ አይጠሩበትም፣ መንፈስ ቅዱስ የሚለው ሶስቱ አይጠሩበትም። ሶስቱ የሚጠሩበት ጉዳይ እስከሆነ ድረስ ምን እያለ ነው? ሶስቱን እያገናዘበ ያለው አካል ለመሆን ያሳያል እንጂ ልዩ የሆነ የአብ የራሱ የሆነ መለኮት፣ ልዩ የሆነ የወልድ አካልነት ይዞ የራሱ የሆነ መለኮት እንደማለት አይደለም። እንደዛ ከሆነ ሶስቱ አይጠሩበትም። ይሄ በተመሳሳይ መልኩ እግዚአብሔርን ብንል ቅዱስን ብንል አሁን ቅዱስ እግዚአብሔር አብ ይቻላል፣ ቅዱስ እግዚአብሔር ወልድ ይቻላል፣ ቅዱስ እግዚአብሔር ይቻላል። ግን ልክ እንደ አካላት ብናመጣው ኑሮ ቅዱስ የሚለው ልክ እንደ አካላት ተጸውኦ ስማቸው እንደ አብ ወልድ መንፈስ መባልን አምጥተነው ቢሆን ኖሮ ቅሩ ምንም ይሁን ይመስላችኋል? ሶስቱ ሊጠሩበት አይችሉም። ምክንያቱ አስማቲከ ይሃብሩ ነው። እይፈልስም አብ ነው። አንዱ ወደ አንዱ አይፋለስም። ስሙ ግብሩ አይፋለስም። ሁነቱም አይፋለስም። ስለዚህ ይሄኛውን አንልም። መለኮት ይሄ የሚለውን ቃል በዚህ መልኩ ሊብራራ ይገባል እና በአካል የተለየ አይደለም፣ አካላትን የሚያገናዝብ ነው ብለው ለዚህኛው በተለየ መልኩ መለሱ። አንሰ ሶበቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ እስመ አሐዱ ውእቱ መለኮተ ሥላሴ አለ። ጎርጎርዮስን ዚናው ተጠቅመው ነው የሚያብራሩት። ወሰለስቲሆሙ አሐዱ እምንቱ በመለኮት ወሰለስቲሆሙ አሐዱ እምንቱ በመለኮት። ይሄ ማለት በጎርጎርዮስ ላይ ያለውን ቃል አምጥተው ነው የሚያትቱት። እኔ እግዚአብሔር ባልሁ ጊዜ የሚለው ማለት ነው። እግዚአብሔር ማለትን ስለ አብ ስለ ወልድ ስለ መንፈስ ቅዱስ፣ መለኮት ባልኩ ቁጥር ስለ አብ ስለ ወልድ ስለ መንፈስ ቅዱስ፣ ግን ደግሞ እነዚህ አካላት የሚያገናዝብ ማለቴን ነው ብለው ያብራራል። ይሄን በተመለከተ በአት ማጣቀሻና ማስረጃዎችን ያብራራል። ስለዚህ ይህንን ይገስጹናል ማለት ነው። በመቀጠል ያላቸው ጥያቄ ቀጥለው ደግሞ ጥያቄ ያነሱና ይመልሳሉ። የዚህ አካሄድ የመጽሐፍ አካሄድ በጣም የሚደንቀው ጥያቄውን ያነሱትና እንደገና ደግሞ መልሰው ያብራሩታል ማለት ነው። እንደዚያ ከሆነ እንደገና ቀጥላ ያለው ጥያቄያቸውን ይቀጥላሉ። ወላዲ መለኮት ተወላዲ መለኮት ስራጤ መለኮት ማለት ብቻም ሳይሆን ይሄ መለኮት አካል አለው ወይ? የራሱ መለኮት አካል በአካል ሶስት ብሎ መለኮትን የተባለ አካል ነው ማለት ይገባልን ብለው ይጠይቃሉ። ይህን በተመለከተ እግዚአብሔር ከረዳ በቀጣይ ክፍላችን እናየዋለን ማለት ነው። ይቆየን።